ሰላም 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 ፋሚሊ ዛሬ በሌላ ጌም ከተፍ ብለናል። እዚህ ጋር ምን አለ? ኮንቴክስትራ። እዚህ ጋር ስቶን ፔንት ሳይሆን ኳርትዝ ነው ያለው። ኳርትዝ እዚህ ጋር ሱፐር አለ። የዛሬው ጌም የሚሆነው ምንድነው? ኳርትዝ ሲባል ኳርትዝ ላይ ከሆኑ ወደ ኮንቴክስትራ ዝለሉ ሲባል ወደ ኮንቴክስትራ ማለት። ከእንደገና ከኮንቴክስትራ ሱፐርም ይባላል። እንደዚህ ማለት ነው። ሶስቱንም ያልፎረሸና እስከ መጨረሻው ድረስ የቆየ ሰው ተሸላሚ ይሆናል ማለት ነው። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ማየትና ይህንን ቻናል ሰብስክራይብ ማድረግ ነው። ሼር ማድረግ እንዳይረሳ። ይመቻችሁ። ጌሙ የሚሆነው ምንድነው? ይሄኛው ምንድነው? ኮንቴክስትራ ነው። ይሄኛው ኳርትዝ ነው። ይሄኛው ደግሞ ሱፐር ነው። ኮንቴክስትራ ስትባሉ አሁን እንትን ላይ ኳርትዝ ላይ ካላችሁ ወደ ምን መዝለል ነው? ወደ ኮንቴክስትራ መዝለል ማለት ነው። ሱፐር ከተባለ ባንዴ ተነስቶ እንደዚህ መምጣት ነው። የፎረሸ ሰው ምን ይሆናል? ይወጣል ማለት ነው። ዝግጁ ናችሁ? ኳርትዝ እሺ። ኮንቴክስትራ አማን ላይ ወደ ኋላ የቀረሰው ይወጣል። እሺ ሱፐር ኮንቴክስትራ ማን ላይ ያለ ሻሽ ያሰርሽ። እሺ ኮንቴክስትራ ውጡ ሁለታችሁ። ስንት ሰው ቀረ? ሁለት ሰው ቀረ። አያችሁ ጌሙ ፈታኝ ነው። ትኩረት ይጠይቃል። አሁን በቶሎ በፍጥነት ነው የምለው። እሺ ኳርትዝ ኮንቴክስትራ ሱፐር ኳርትዝ ሱፐር ወጣ። አሸናፊዋ ማነች? ማኪባ። ስላሸነፍሽ ምን ተሰምቶሻል? ደስ ብሎኛል። ደስ ብሏታል። ያው እናመሰግናለን። ወደ ሁለተኛው ዙር መተናል። ይሄኛው ምንድነው? ሱፐር ነው። ኮንቴክስትራ ኳርትዝ። በዚህ መሰረት ሱፐር ሲባል ሱፐር ላይ ነው የምትሆኑት። ኮንቴክስትራ ሲባል ኮንቴክስትራ ላይ፣ ኳርትዝ ሲባል ኳርትዝ ላይ ማለት ነው። እነዚህ የተደረደሩት የኢትዮ ቶፕ ምርቶች ናቸው። ይሄንን ጌም እስከ መጨረሻው ተወዳድሮ ያሸነፈ ሰው ተሸላሚ ይሆናል። መልካም እድል። ዝግጁ ናችሁ? 1 2 3 ኮንቴክስትራ ሱፐር ኮንቴክስትራ ሱፐር ኮንቴክስትራ ሱፐር። ሁለታችሁ ጌሙ የሚጠይቀው ምንድነው? ትኩረት ነው። ትኩረት አድርጉ። ኮንቴክስትራ ሱፐር ኮንቴክስትራ ሱፐር ኮንቴክስትራ ሱፐር ኮንቴክስትራ ኳርትዝ ሱፐር ኮንቴክስትራ ሱፐር። ባለፈው ማሸንፋል፣ አሁንም ማሸነፍ። ምን ተሰማ? ያው ደስታ ነው። እናመሰግናለን። ዛሬም እንደገና በኢትዮ ቶፕ ማኒፋክቸሪንግ ፒኤልሲ ውስጥ ተገኝቼ የሚገርም ጌም ተጫውተናል። እንዳያችሁት አይ ሆፕ እንደተዝናናችሁበት፣ ፈታ እንዳላችሁበት ለሌሎች ለጓደኞቻችሁ፣ ለዘመዶቻችሁ ሼር አድርጉት። ፈታ ዘና ትሉበታላችሁ። እስከ ቀጣይ ሳምንት ድረስ እስከምንገናኝ ድረስ ይህንን ቻናል ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። ፒስ አውት